ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን፣ ሰላምታዬ በያላችሁበት ስፍራ ይድረሳችሁ ቤተሰቦች። ዛሬ በአይነቱ ለየት ያለ ትክክለኛ ቲፒካል ቪላ ቤት 275 ካሬ ሜትር በካርታ በዲጂታል ካርታ ያለው ሰፋ ለቀቅ ያለ ግቢ ያለው ልጆች የሚቦርቁበት እንዲሁም ደግሞ የምትፈልጉትን አይነት አትክልት የምትተክሉበት ግሪነሪ ወይም ደግሞ የአረንጓዴ ስፍራ ያለው እንዲሁም ኮሪደሩ ከኋላ ያለው ሰርቪሱ እያንዳንዱ መኝታ ቤት ሳሎን ሁሉንም ነገር በቃ የጥንት የጠዋቱ አይነት ቪላ ቤት የረር አለማየሁ አካባቢ ከጃክሮስ ወረድ እንዳላችሁ የሚገርም የመኖሪያ መንደር አለ። የሚገርም አስፋልት ተሰርቶላችኋል። የሚገርም ጠዋትና ማታ የሚታጠብ አስፋልት፣ ያንን አስፋልት ተጠቅማችሁ የምታገኙት መንደር ነው የረር አለማየሁ የሚባለው። ስለዚህ ቤት መረጃ እሰጣችኋለሁ። ቤተሰቦች ይህ እጅግ ዘመናዊ በአይነቱ ለየት ያለ በጣም ተመራጭ የሆነ ለቤተሰብ የሚሆን 275 ካሬ ሜትር በካርታ ይህ ቤት 3 መኝታ ቤት ዋናው ቤት ላይ 3 መታጠቢያ ዘመናዊ ኦፕን ኪችን ያለው የሚገርም ቤት ነው። ከኋላ ሰርቪሱ ላይ ደግሞ ባህላዊ ኪችኑ ለአበሻ ኑሮ የሚስማማ አይነት ሰፋ ለቀቅ ያለ ቤት፣ 2 ክፍሎች እንዲሁም የውጭ ሽንት ቤት፣ ተጨማሪ የእርድ ቦታ የሚሆን ኮሪደሩ ከሰል እህል ተሸው ወይም ደግሞ ዱቄት ዘን ስንገባ ለቀቅ ብላችሁ በግዛችሁ ስትገቡ ለቀቅ ብሎ የምትገቡበት ኮሪደር ያለው ቤት ነው። እንግዲህ ስለዚህ ቤት መረጃ እሰጣችኋለሁ ማለት ነው። ቤተሰቦች ወደ መረጃው ስንመለስ እንግዲህ ይሄ ምስሉ ላይ የምታዩት ኮሪደሩ ነው። ከሳሎናችሁ እንደመጣችሁ የምታገኙት ኮሪደር ነው። ማቴሪያሉ በምታዩት መልኩ በጥሩ ማቴሪያል ከቀለም ቅቡ አንጻር የሚናበብ አይነት ኮምቢኔሽኑ ሃርመኒ በጣም ደስ የሚል ነው። ይሄ የማማና የአባባ መኝታ ቤት ነው። ቁምሳጥኑ በምታዩት መልኩ በጣም የሚያምር ነው። መብራቱ የፔዳንቶቹ ተንጠልጣይ መብራቱ በጣም የሚያምር ማለት ነው። እንዲሁም ደግሞ ኦፕኒንጉ ኦልሞስት ማለት ነው ፒክቸር ዊንዶ የሚባል አይነት ዊንዶ ነው ያላችሁ። አያችሁት? በዚህ መልኩ ነው በጣም የሚያምር ማለት ነው። ብርሃን ያለው ፋሎ ብርሃን የሚገባበት እንዲሁም ደግሞ ይሄ ዋናው መታጠቢያ ክፍላችሁ ነው። ተመልከቱት። ማቴሪያሉ ምንም ማለት አይቻልም ለዚህ ቤት ማለት ምንም ማለት አይቻልም። ሁሉን ነገር በጥንቃቄ በዝርዝር በዲቴል የተሰራ ቤት ነው። ተመልከቱት። ሻወር ቦክሱ ሁሉም ነገር ማለት ነው። ስፋቱ ደግሞ እንደገና ከወለሉ እስከ ጣራው ያለው ከፍታ ሙሉ ለሙሉ ሴራሚክ ነው። ከፍታውን አያችሁት? ቬንቲሌተር ነው። ማስተንፈሻ ሁሉም ነገር የሚያምር የረር አለማየሁ አካባቢ የሚገኝ ነው። አካባቢውን ስታዩት ደግሞ በጣም የሚያምር ሰፈር ነው። በጣም ኳይት ነው። በጣም ለልጆች የሚመች ነው። ሁሉንም ነገር ያሟላ አካባቢ ነው። ይሄ እንግዲህ ከሳሎኑ ስትመጡ በስተ ግራ በኩል የሚገኘው ሁለተኛው የልጆች መኝታ ቤት ነው። ይሄ ቤት ውስጥ የራሱ መታጠቢያ ክፍል አለው ማለት ነው። ወለሉን በምታዩት መልኩ ቁምሳጥኑ ሁሉም ነገር የተናበበ ነው። የሚረብሽ ነገር የለውም ማለት በቃ ዘና ብላችሁ የምትኖሩበት ነው። ብርሃን ያለው አየር የሚያገኝ የራሱ መታጠቢያ ክፍል ያለው ልጅ አላችሁ ማለት ነው። በጣም በቃ የዚህ ቤት ልጅ መሆን እንዴት መታደል ነው። ተመልከቱት። ለእንግዳም ቤት መጠቀም ትችላላችሁ ማለት ነው። እንግዲህ ከዚህ ቤት ወጠን ደግሞ እንዲሁ ከሳሎኑ ቀጥታ በስተቀኝ በኩል የምናገኘው ሶስተኛው የቤቱ ዋናው ቤት ላይ የሚገኘው መኝታ ቤት አለ። ይሄም እንደምታዩት ስፋቱ በጣም አሪፍ ነው። ስታንዳርዱን የጠበቀ መኝታ ቤት ነው። በቃ መኝታ ቤት የሚባል ማለት አያችሁት? መስኮቱም ሁሉንም ነገር ለዛ ነው ይሄን ቤት ያየ ሰው የሚወደው አይነት ቤት ነው። ተመልከቱ። እና ይሄ ቤት ይሄኛው ክፍል ኮመን ባዙን ይጠቀማል የውጩን እና ያው ሳሎኑም የውጩን መታጠቢያ ክፍል ይጠቀማል ማለት ነው አድማጮች።
ቤተሰቦች ዋናውን ቤት ጨርሰን ወደ ሰርቪስ ኳርተሩ ስንሄድ እንግዲህ ይሄ የምታዩት ባህላዊ ኪችን ነው። እንግዲህ ይሄ ቅመማ ቅመም ያለው ጭሳጭስ ነገር ሁሉም ነገር ለኛ ኑሮ ተስማሚ የሆኑ ነገሮችን የሚጣፍጡ ምግቦችን የምንሰራበት ባህላዊ ኪችን አለ። እዚህ ጋር አንደኛው መኝታ ክፍል አለ። ይሄኛው ሁለተኛው መኝታ ክፍል ነው። ሁለቱ ደግሞ የውጭ ጋራ ሽንት ቤት ወይም ደግሞ ላውንደሪ ሁሉንም ነገር አኮሞዴት የሚያደርግ ሰርቪስ ኳርተር አላችሁ ማለት ነው። ይህ ቤት አሁንም በድጋሚ 275 ካሬ ሜትር ነው። የረር አለማየሁ አካባቢ የሚገኝ ነው። በአሁኑ ሰዓት በዚህ መልኩ ጥንቅቅ ብሎ እቃችሁን ብቻ ይዛችሁበት የምትገቡበት ቤት ነው። ጥሪ 29 ሚሊዮን ብር ይባላል። በ29 ሚሊዮን ብር ይህን የመሰለ ዝንጥ ያለ ሰፋ ለቀቅ ያለ ግቢ ያለው መሀል ከተማ ላይ የቤት ባለቤት መሆን ትችላላችሁ። ጥሪ ስለሆነ የተወሰነ የድርድር ክፍተት አለው። ያንን ተጠቅማችሁ የቤት ባለቤት መሆን ትችላላችሁ። እኔ ነቢያት ነኝ። በ0912608261 ደውሉልኝ። በቂ መረጃ ቤታችሁንም አስጎበኛችኋለሁ፣ መረጃ እሰጣችኋለሁ። ለነበረን ቆይታ አመሰግናለሁ።